ሰላም ጤና ይስጥልን የተወደዳችሁ ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ጽዮን ታደለ ቆይታ አድርጋለሁ። አብራችሁ ቆዩ። ቀዳሚ ወዳደረግነው መረጃዎች ስናልፍ በተገባደደው በጀት ዓመት ከባለድርሻ አካላት ጋር በተደረገው የተቀናጀ አሰራር በጸጥታው ዘርፍ የተሻለ አፈጻጸም መታየቱን የከፋ ዞን ሰላም ጸጥታና ሚሊሻ መምሪያ አስታወቀም። በ2018 በጀት ዓመት ህብረተሰቡን በማሳተፍ በዘላቂነት ሰላምን ለማጽናት እንደሚሰራ የመምሪያው ኃላፊ አቶ አብራም አባተ ተናግረዋል። አንተነህ ፍቃዱ ተጨማሪ ያለው ሰላም ለሁሉም ነገር ቀዳሚና ዋነኛ ጉዳይ መሆኑ ይታወቃል። በዚህ መሰረት በተገባደደው በጀት ዓመት ለዘርፉ በተሰጠው ትኩረት የተሻለ ውጤት መመዝገቡን የከፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ ተናግረዋል። ዞናችን በ12 ወረዳዎችና 5 ከተማ አስተዳደሮች የተዋቀረ ነው። እነዚህ ከተማ አስተዳደሮችና ወረዳዎች የራሳቸውን የሰላምና ጸጥታ ስራ በራሳቸው በማስጠበቅ የሚታወቁ ናቸው። ስጋት የሆነ አካባቢ የለም። ምክንያቱም የራሱን ጸጥታ በራሱ መቆጣጠር የሚችል ወረዳና ከተማ አስተዳደር ነው ያለው። ይህ የሆነበት መሰረታዊ ምክንያት ደግሞ አብዛኛው የጸጥታ መዋቅራችን ህዝብ መሀል ቀርቦ ከህዝብ ጋር እያጋጠመ ያለውን ችግር እየፈታ የሚሄድበት አግባብ ስላለ እንደ ዞን የተሻለ አፈጻጸም ነው ከሰላምና ጸጥታ አንጻር ያስመዘገብ ነው። ወረዳዎችንም ገምግመናል። ከወረዳዎች አንጻርም ቢሆን ከውስጥ የሚነሱ ችግሮች የሉብንም። ጥቃቅን የሆኑ ስርቆቶች ሊኖሩ ይችላሉ። እነዚህንም ቢሆን በውስጥ አቅማችን እያስተካከልን እየርን ያለንበት አግባብ አለ። ከዚህ ጋር ተያይዞ አንዳንድ አካባቢ ላይ አጎራባች የምንዋሰንባቸው ክልሎች፣ ዞኖች ይኖራሉ። ከነዛ ጋርም ቢሆን ሰላማዊ የሆነ ግንኙነት ነው ያለን። ችግሮች ቢኖሩም በጋራ ቁጭ ብለን አብረን ተነጋግረን የመፍታት ባህላችን እየዳበረ ነው ሄደው። የመምሪያው ኃላፊ አክለው ጸጥታን ለማስከበር እና የአካባቢውን ሰላም ለመጠበቅ ማህበረሰቡ ያደረገው እንቅስቃሴ የጎላ መሆኑንም አብራርተዋል። ያልኳቸውን ውጤቶች አመጣን የምንለው ህዝብን አሳትፈን በህዝብ ደጀንነት የመጡ ናቸው። ምክንያቱም ህዝባችን በፍጹም ለወንጀለኛ መከታ አይሆንም፣ የወንጀለኛ ተባባሪ አይሆንም። አሳልፎ ይሰጣል። ጥፋተኛውን ወንጀለኛውን አሳልፎ ይሰጣል። ህዝብ ይተባበረናል። መተባበር ብቻም ሳይሆን በሚፈጠሩ መድረኮች ሁሉ እውቅናም ይሰጣል። ቀበሌ ላይ፣ ወረዳ ላይ፣ ዞን ላይ በሚፈጠሩ መድረኮች ቀበሌ ላይ ከጸጥታ መዋቅር አንጻር የተሰሩ ስራዎች መልካም ናቸው የሚለውን እውቅና ይሰጣል። በወረዳ ደረጃ በሚደረጉ መድረኮች ህዝብ እውቅና ይሰጣል። ከጎን እንዳለም ይመሰክራል። ምክንያቱም የጸጥታ መዋቅሩ ጠንከር ይበልልኝ፣ የአካባቢው ሰላም ይጠበቅ፣ የልማት ስራችንን እንስራ፣ የሚፈጠሩ ችግሮች ካሉ በጋራ መከላከል መቻል አለብን በሚል አቅም ይሆናል። ይህ አቅም ካለ ደግሞ የአካባቢን ሰላምና ጸጥታ እያስጠበቁ ከመሄድ አንጻር ብዙም ስጋት የለም። ገንዘብ ያወጣል፣ ለሚሊሻ ትጥቅ ልብስ ያለብሳል፣ በቅርብ ሁኖት እንዲከታተለው ያደርጋል። ስለዚህ እንደነዚህ አይነት ሂደቶች በዞናችን አሁን ላይ እያየን ያለነውን ሰላም አጠናክረን እንድናስቀጥል ህዝብ ትልቅ አቅም ነው። ከ2017 ስራ ዘመን በበለጠ መልኩ ሰላምን ለማስፈን በ2018 በጀት ዓመት ከማህበረሰቡ ጋር በቅንጅት እንደሚሰራ ጠቁመዋል። 18 ላይ አቅጣጫ ብለን ከያዝነው መሀል አንዱ ምንድነው? ሰላምን ማጽናት መቻል አለብን። ሰላምን ማጽናት መቻል አለብን ስንል እስከታች ህዝብ ውስጥ ቀርበን ከህዝብ ጋር አብረን ሰርተን አንዳንድ የሚከሰቱ ጥቃቅን የሆኑ የጸጥታ ችግሮችንም ቢሆን በዘላቂነት መፍታት መቻል አለብን የሚል አቋም አለን። ከዛ ባለፈ አሁን አንዳንድ አካባቢዎች ላይ ከወንጀል ነጻ የሆነ ቀበሌ ማስመረቅ የቻሉ ወረዳዎች አሉ። ለምሳሌ ጋዋታ ወረዳ ላይ ብንሄድ ህዝቡ ቁጭ ብሎ አመቱን ሙሉ ምንም አይነት የጸጥታ ችግር አንድ ቀን እንኳን ችግር ተፈጥሮ ክስ እንዳልተካሰሰ የመሰከረበት ሂደት አለ። ይሄ ማለት ቀጣይ 2018 ላይ ለምንሰራው ስራ ትልቅ አቅም ነው። ስለዚህ ከወንጀል የጸዳ ቀበሌ ማስመረቅ ጀምሯሉ ቀበሌዎች። ይህንን ድምር ውጤት ማድረግ የምንፈልገው ምንድነው? ወረዳዎች ሙሉ በሙሉ የጸጥታ ችግራቸውን ፈተው ቀበሌዎቻችን የሚያስመርቁ ከሆነ ወረዳዎችን እያስመረቅን የምንሄድ ከሆነ ከጸጥታ ስጋት ነጻ የሆነ አካባቢ እንፈጥራለን የሚል እሳቤ ነው ያለን። ከሃይማኖት ጋርም ተያይዞ የሚነሱ አንዳንድ ጥያቄዎች አሉ። ይህንንም የሃይማኖት ጉባኤ አደረጃጀቶችን በማደራጀት አሁን በዞን ደረጃ ጠንካራ የሃይማኖት ጉባኤ አደረጃጀት አለ። እስከታች ድረስ ወርዶ እየደገፈ እያስተካከለ እየሄደ ያለበት ሂደት አለ። በዚህም በ2018 የሚነሱ አለመግባባቶችን የሃይማኖት ጉባኤ አባላት በራሳቸው የራሳቸውን ጉዳይ እስከታች ድረስ ወርዶ እንዲፈቱ በትኩረት
የምንሰራበት አግባብ ነው ሊኖር የሚችለው። የሚሊሻ አደረጃጀቶቻችንን የፖሊስ አደረጃጀትን በማጠናከር ህዝብ ጎን ላይ በመቅረብ የዞኑን ሰላምና ጸጥታ ስራ አረጋግጠን ለመሄድ ዝግጅት እያደረግን ያለንበት ምዕራፍ ነው ያለው። በተገባደደው በጀት ዓመት የእናቶችና ህጻናት ሞት ከመቀነስ አኳያ በተደረገው ርብርብ የተሻለ አፈጻጸም መታየቱን በከፋ ዞን አዲ ወረዳ ጤና ጥበቃ ጽህፈት ቤት አስታወቀ። ጽህፈት ቤቱ በወረዳው ጤናው የተጠበቀ ማህበረሰብ ለመፍጠር የተቀመጡ ግቦችን ለማሳካት በባለድርሻ አካላት ተሳትፎ በርካታ ተግባራትን እያከናወነ መሆኑ ተጠቅሷል። ሀብታም ወልደስላሴ እንደሚከተለው አሰናድቶታል። እናቶችን እንዴት የቅድመ ወሊድ ክትትል እንዴት ማድረግ አለብን፣ ከዚህ በፊት ከነበረው በተሻለ ሁኔታ 2017 ላይ መስራት አለብን የሚለውን ከቀበሌ አመራሮች ጋርም ከወረዳ መንግስት ጋርም እንደዚሁም ከዞን ጤና መመሪያ ጋርም በጋራ ተመካክረን መድረክ አዘጋጅተን የቅድመ ወሊድ ክትትል ወደ 85 በላይ አፈጻጸም ማስመዝገብ አለብን ብለን ይዘን የተነሳንበት ሂደትም ነበረና በዚህ ምክንያት የቅድመ ወሊድ ክትትል በዚህ ከ85% በላይ ማስመዝገብ ችለናል። ህጻናት ጋር ተያይዞም ህጻናት አብዛኛው ነው ዜሮ ዶዝ ተብሎ አሁን ዜሮ ዶዝ ምንም ክትባት ያላገኙ ህጻናትን የልየታ ስራ ሰርተናል። ህጻናትን ከለየም በኋላ እንደገና ደግሞ እነዛ የተለዩ ህጻናት መከተብ እንዳለባቸውና እነሱ ተከትቦ መዳን እየቻሉ ለቀጣይት ከተላላፊ ከሆኑ በሽታዎች መዳን እየቻሉ እኛ በእኛ እንዝላልነት በእኛ ትኩረት ባለመስጠት ህጻናት እንዳይሞቱና እንዳይጎዱ በማለት እስከ ታች ድረስ ከጤና ኤክስቴንሽን ባለሙያዎች ጋርም ከተቋማት ባለሙያዎች ጋርም በመነጋገር እነዛ ክትባት እንዲያገኙ የክትባት አሰጣጥ ስርዓትም ከመደበኛ ውጪ በዘመቻ መልክም ክትባት እየሰጠን 2017ን ያሳለፍንበት ሁኔታ ነው የነበረው። ወባ ወረርሽኝ መከላከልና መቆጣጠር ጋር ተያይዞ ያለውን በተመለከተም እኛ 2016 አምና ላይ የወባ ስርጭት እጅግ በጣም የተስፋፋ የመጣበት ሂደት ነው ያለው። በጣም አስጊ በሆነ ሁኔታ ላይ ደርሰን ነበረ። ዘንድሮ ደግሞ ከአምናው ብዙ ተሞክሮ በመውሰድ እንዴት ቀድመን ወባን መከላከል እንችላለን፣ ወባን መከላከል የሚቻለው እንዴት ነው፣ ወባን ማጥፋት የሚቻለው እንዴት ነው የሚለው ከወረዳ ጀምሮ ታች ከማህበረሰቡ ጋርም ወደ መተማመን የደረስንበት ሁኔታም ነበረ። ከዚህ የተነሳኛ ከወባን መከላከል የጀመረው ከሚያዝያ ወር ጀምሮ ነው። ሚያዝያ ወር አካባቢ ግንቦት ወር አካባቢ የአየር መለዋወጥም ነበረና ፀሐይ ትወጣለች፣ ከዛ ዝናብ ምናምን የአየር ሁኔታ መፈራረቅ ለወባ መራባት ምቾት ስለሚሰጥ ከዛን ቀን ጀምሮ ከዛ ሰዓት ጀምሮ ወባን መከላከል አለብን። እያንዳንዱ ሰው ከጓሮ ውሃ ያቆሩ እቃዎችን ውሃ መያዝ የሚችሉ ጣሳዎችን፣ ጎማዎችን፣ ቦዮችን ማፋሰስና ማዳፈን አለበት የሚል የጋራ ውይይት አድርገን የጋራ ውሳኔ ወስነን የወጣንበት ሂደትም ነበረ። ህብረተሰብ ጤና አገልግሎት ጋር ተያይዞ ሁሉም ለቀጣይ አሁን ብዙ የወረዳችን ህዝቦች ከ75% በላይ ወይ ከ72% በላይ የጤና መድን ተጠቃሚ ሆነው በሽታ ህመም ሲሰማቸው አንዳንድ አደጋዎች ሲደርሱ ወደ ሕክምና ተቋም ሄደው የሚታከሙበት ስርዓት ስላለ ምናልባት በዚህ አጋጣሚ የቀሩ የወረዳችን ቀሪ ሰዎች ለቀጣይም የማጠሚያ በዓል እንዲሆኑ መልእክትን በዚህ አጋጣሚ ለማስተላለፍ ይወዳል። በተያዘው በጀት ዓመት 100 ሚሊዮን ብር ገቢ ለመሰብሰብ ታቅዶ እየተሰራ መሆኑን በከፋ ዞን የጎባ ወረዳ ገቢዎች ቅርንጫፍ ጽህፈት ቤት አስታወቀ። ጽህፈት ቤቱ እስካሁን ከ7.8 ሚሊዮን ብር በላይ መሰብሰቡን ገልጿል። የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ምህረት ማሞ
ከጊዜ ወደ ጊዜ የጨመረ የመጣውን የህዝቡን የልማት ጥያቄ ለመመለስ የሚያስችሉ ገቢ በአግባቡ ለመሰብሰብ እየተሰራ መሆኑን የወረዳው ገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ አሰግድ ኃይሌ ተናግረዋል። በ2018 በጀት ዓመት በወረዳው ከ96 ሚሊዮን ብር በላይ ለመሰብሰብ ታቅዶ እስካሁን 7.3 ሚሊዮን ብር በላይ ተከናውኗልም ብለዋል። ከወዳዴሽ ከተማና ከውየታ ዳጊ ማዘጋጃ ቤት 40 ሚሊዮን ብር ለመሰብሰብ የታቀደ ሲሆን እስካሁን ከ500 ሺህ ብር በላይ ተሰብስቧልም ብለዋል። ከደረጃ ሀ ግብር ከፋዮች ለመሰብሰብ የታቀደው 4 ሚሊዮን ብር ሲሆን እስካሁን 3 ሚሊዮን 253435 ብር ተሰብስቧልም ብለዋል። በወረዳው የሚገኙ የደረጃ ሀ ግብር ከፋዮች 496 ሲሆኑም እስካሁን 406ቱ ግብራቸውን እንደከፈሉም ተናግረዋል። ቀሪዎቹ 90 ነጋዴዎች በመከታተል የማስከፈሉ ስራ ተጠናክሮ እንደሚቀጥል አቶ አሰግድ ገልጸዋል። በህገ ወጥ መንገድ በሚያደርጉ ግለሰቦች ላይ ግብረ ኃይል ተቋቁሞ ወደ ስራ ከተገባ በኋላ ከ100 በላይ ነጋዴዎች ወደ ህጋዊ አሰራር መግባታቸውን አሳውቀዋል። ግብር ከፋዮችን ካፒታላቸው ተገምግመው ካሉበት ደረጃ የማሸጋሸግ ስራ የተቋሙ ትኩረት መሆኑን ያወሱት ኃላፊውም የ24 ነጋዴዎች ደረጃ መሻሻሉንም ገልጸዋል። ሁሉም ግብር ከፋዮች በተቀመጠው ጊዜ ሰሌዳ መሰረት ቀርበው ግዴታቸው እንዲወጡ አቶ አሰግድ ጥሪ አቅርበዋል። ከግብር ከፋዮቹ መካከል አቶ አክሊሉ ላምበበው ግብር ለመንገድ ለውሃና ለተለያዩ የልማት ስራዎች ላይ ስለሚውል በወቅቱ መክፈላቸውንም ተናግረዋል። አቶ ዳግም ጌትነትና አቶ ተስፋይ እንዳለ በበኩላቸውም ግብር በወቅቱ በመክፈል ስራቸውን በነጻነት እየሰሩ እንደሆነም ተናግረዋል። የሚዲያና ኮሚኒኬሽን ስራዎች የጋራ ትርክትን በመገንባት የጋራ ማንነትንና እጣ ፈንታን በማሳየት የበለጸገች አፍሪካን ለማሳካት ወሳኝ ሚና አላቸው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። 15ኛው የምስራቅ አፍሪካ የኮሚኒኬሽን ማህበር ጉባኤ ሚዲያና ኮሚኒኬሽን ለአፍሪካ ውህደት በሚል መሪ ቃል እየተካሄደ ነው። የዘገበው የኢትዮጵያ ዜና አገልግሎት ነው። ቤተልሔም መምሩ ታቀርበዋለች። በ15ኛው የምስራቅ አፍሪካ የኮሚኒኬሽን ማህበር ጉባኤ ተገኝተው ንግግር ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንደገለጹት አፍሪካ በአፍሪካ ህብረት አጀንዳ 2063 በአፍሪካ አህጉራዊ ነጻ የንግድ ቀጠናና በተለያዩ አህጉራዊ ውጥኖች ወደ ጥልቅ ኢኮኖሚያዊ፣ ፖለቲካዊና ባህላዊ ውህደት እየገሰገሰች ነው ብለዋል። ቀጠናዊና አህጉራዊ ውህደትን እውን ለማድረግ የመሰረተ ልማት ትስስርን፣ ቀጠናዊ ትብብርን ማጠናከርና በአፍሪካ ሀገራት መካከል ጥልቅ የባህል ልውውጥ ማድረግ ያስፈልጋል ብለዋል። በሚዲያና ኮሚኒኬሽን ስራዎች የጋራ ትርክት በመገንባት የጋራ ማንነትንና እጣ ፈንታን በማሳየት የበለጸገች አፍሪካን ለማሳካት ወሳኝ ሚና እንዳላቸው ገልጸዋል። ሚዲያና ኮሚኒኬሽን የመረጃ ማሰራጫዎች ብቻ ሳይሆኑ የመግባቢያ ድልድዮችና ሁሉን አቀፍና ሰላማዊ ማህበረሰቦችን ለመቅረጽ ምሰሶዎች እንደሆኑ ተናግረዋል። ማህበሩ የሚዲያና የኮሚኒኬሽን ኢንዱስትሪ ችግሮችን ለመፍታት የመፍትሄ ሀሳቦችን በማቅረብ የበለጠ ጠንካራ ሚና መጫወት አለበት ብለዋል። የዘርፉ ምሁራን የአፍሪካ ውህደትን ለማጠናከርና የበለጸገች አፍሪካን እውን ለማድረግ እንቅፋት ሊሆኑ የሚችሉ ተግዳሮቶችን ለመቅረፍ የመደመር መንገዶችን በማሳየት ጥረታቸውን ማጠናከር እንዳለባቸው አስገንዝበዋል። ክቡራትና ክቡራን ተመልካቾች የሰዓቱ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን በመምራት ጽዮን ታደለ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰናይ ጊዜ ተመኘው።